እሺ አሁን ደግሞ ከወርክአውቱ ሁለተኛውን ጥያቄ እንስራ ማለት ነው። በዛኛው ቪዲዮአችን የመጀመሪያውን ጥያቄ ሰርተናል። አሁን ደግሞ ሁለተኛውን ጥያቄ እንሞክረው እስቲ። ይህም ኦፖርቹኒቲ ኮስት መፈለግ ነው። 5 ፖይንቶች ተሰጥተውናል። 5 ሳይሆን ከኤ እስከ ኤፍ ማለት ነው። 6 ናቸው። እያንዳንዱ ፖይንት ላይ ምንድነው ኦፖርቹኒቲ ኮስት ፈልጉ ነው። እንግዲህ በመጀመሪያው ጥያቄችን እንዳየ ነው መጀመሪያው ፖይንት ኦፖርቹኒቲ ኮስት አይኖረውም። ምክንያቱም ከሌላ ፖይንት ጋር ማንም ነጻጽረው የመጀመሪያ ስለሆነ ማለት ነው። ኦፖርቹኒቲ ኮስት ከፖይንት ቢ ነው የምንጀምረው። ከፖይንት ቢ አት ፖይንት ቢ ኦፖርቹኒቲ ኮስት ምንድን ነው? በመጀመሪያ ማን ነው ሉዝ ያደረግነው? ማን ነው ጌን ያደረግነው? ክሎዙ ምንድን ነው? ከዜሮ ከነስቶ ወደ 5 ነው ኢንክሪዝ እያደረገ። ስለዚህ ክሎዙ ጌን ግሩፕ ላይ ነው። ጌን ግሩፕ ነው። ሹገሩ ደግሞ ሉዝ ነው። ሉዝ ግሩፕ ሹገሩን ስናይ መጀመሪያ 50 ነበረን ወደ 45 38 30 20 እያለ ወደ 6 ወርዷል ማለት ነው። ስለዚህ ኦፖርቹኒቲ ኮስት አት ቢ ነው መሰለው ዲፈረንስ ዛት ፎርጎን ያደረግነው የሹገሩ ማለት ነው። አብሶሉት ቫልዩስ ኦፍ ዋት የቢ ላይ ያለው ዋጋ ስንት ነው? 45 ማይነስ 50 ኦቨር አብሶሉት ቫልዩስ ኦፍ 1 ማይነስ 0 ማለት ነው። ምክንያቱም የክሎዙ ዲፈረንሱ 1 ዩኒት ነው። ስለዚህ 5 ኦቨር 1 ነው ኢኳልስ ቱ 5። ስለዚህ ኦፖርቹኒቲ ኮስት አት ፖይንት ቢ ስንት ነው? 5 ይሆናል። ዘን አት ፖይንት ሲ ኦፖርቹኒቲ ኮስት ስንት ነው? 38 ነው። ዘን አብሶሉት ቫልዩስ ኦፍ 38 ማይነስ 45 ከሱ ፕሪሲዲንግ የነበረ ማለት ነው። ዘን ጌርን ያደረግነው በአንዳንድ ዩኒት ነው ክሎዝ የጨመረው 2 ማይነስ 1 ኢኳልስ ቱ 45 ማይነስ 38 ስንት ነው? 7 ኦቨር 1 ኢኳልስ ቱ 7። ስለዚህ ኦፖርቹኒቲ ኮስት አት ፖይንት ስንት ነው? 7 ይሆናል። ዘን አት ፖይንት ዲ ኦፖርቹኒቲ ኮስት አት ፖይንት ዲ ኢኳልስ ቱ ኤዲ ስንት ነው? 30 ነው። አብሶሉት ቫልዩስ ኦፍ 30 ማይነስ 38 ኦቨር የክሎዝ ዲፈረንስ ስንት ነው? 3 ማይነስ 1 ኢኳልስ ቱ 8 ኦቨር 1 ኢኳልስ ቱ 8። ኦፖርቹኒቲ ኮስት አት ፖይንት ኤ ስንት ነው? አብሶሉት ቫልዩስ ኦፍ ኤ ስንት ነው? 20 ማይነስ 30 ኦቨር 4 ማይነስ 3 ይሆናል ማለት ነው። አት ኢ ኢኳልስ ቱ 10 ኦቨር 1 ኢኳልስ ቱ 10።
ኔክስት አት ፖይንት ኤፍ ፖይንት ኤፍ ስንት ነው? 6 ማይነስ 20 ኦቨር 5 ማይነስ 5 ማይነስ 4 equals to 14 ኦቨር 1 equals to 14 ማለት ነው። ስለዚህ ኦፖርቹኒቲ ኮስታችን ይህን ይመስላል። አት ፖይንት ቢ ስንት ይሆናል? 5። ስለዚህ ክሎዙን ከዜሮ ወደ 1 ሚሊዮን ለመጨመር ምንድን ነው 5 ኪሎ ግራም ሱገር ሉዝ ወይም መተው አለብን ማለት ነው። የኛ ኢንተርፕሪቴሽን። እንደገና ፖይንት ሲ ላይ አሁንም አንድ ክሎዝ የነበረውን 2 ሚሊዮን ሜትርስ ክሎዝ ለማምረት ሱገራችንን በስንት መቀነስ አለብን? በ7 ኪሎ ግራም ሱገር መቀነስ አለብን እያለ ኢንተርፕሬቴሽኑ እንደዚህ ሄደ ማለት ነው። አሁንም አት ፖይንት ዲ አሁንም አንድ ዩኒት ከ2 ሚሊዮን ወደ 3 ሚሊዮን ለመጨመር ስንት 8 ኪሎ ግራም ሱገር መቀነስ አለብን ማለት ነው። አት ፖይንት ኢ እንደውም ከ3 ሚሊዮን ወደ 4 ሚሊዮን ለመጨመር ሱገራችንን በስንት መቀነስ አለበት? በ10 ኪሎ ግራም መቀነስ አለበት ማለት ነው። አት ኤፍ ደግሞ አሁንም ክሎዛችንን ከ4 ሚሊዮን ወደ 5 ሚሊዮን ለመጨመር ሱገራችን በስንት ኪሎ ግራም መቀነስ አለበት? በ14። ምክንያቱም የ20 እና የ6 ዲፈረንስ ነው ማለት ነው። ስለዚህ ኦፖርቹኒቲ ኮስቱ ይህን ይመስላል። አሁን ይህን በግራፍ ማየት እንችላለን። ስለዚህ አሁን በግራፍ አሳዩ ብንባል ክሎዛችን 0 ሲሆን ኳንቲቲ ሹገራችን ስንት ነው? 50 ኪሎ ግራም ማለት ነው። ስለዚህ እዚህ ጋር አንድ ፖይንት አለችን። ዘን አንድ ዩኒት ኦፍ ክሎዝ 1 ሚሊዮን ክሎዝ ስናመርት ሹገራችን በስንት ይቀንሳል? ወደ 45 ይቀንሳል ማለት ነው። ሶ ሹገራችን ወደ 2 ሚሊዮን ሲያድግ የክሎዛችን ወደ 2 ሚሊዮን ሲያድግ ሹገራችን ወደ 38 ኪሎ ግራም ይቀንሳል ማለት ነው። አሁንም የክሎዛችን ወደ 2 ሚሊዮን ሜትር ሲያድግ ሹገራችን ወደ 30 ኪሎ ግራም ይቀንሳል። ያ ዘን አሁንም ክሎዛችን ወደ 4 ሚሊዮን ሜትር ካደገ ሹገራችን ወደ 20 ኪሎ ግራም ይቀንሳል። እንደገና ክሎዛችን ወደ 5 ሚሊዮን ሜትር ካደገ የሹገራችን ወደ 6 ኪሎ ግራም ይቀንሳል ማለት ነው። ስለዚህ ፒፒኤፍ ወይም ፒፒሲውን ከርቡን ስንስለው እነዚህ ፖይንቶችን 50 ጀምሮ ያሉትን እስከ 5 ድረስ እስክንመጣ ድረስ ኮኔክት እነዚህን ፖይንቶች ኮኔክት ስናደርጋቸው ፒፒኤፋችን ይሄ ነው ማለት ነው። ስለዚህ ፕሮዳክሽን ፖሲቢሊቲ ከርቭ ማለት ይሄ ነው። ምንድነው ያሉትን ኮምቢኔሽኖችን ኮምባይን አድርገን የምናገኘው ማለት። ስለዚህ ፖይንቶችን አሁን እናስቀምጣቸው። እዚህ ጋር ኤ ያለች የመጀመሪያው ዘን ቢ ፖይንት ሲ ያለች እዚህ ጋር ዲ ያለች ኤፍ። ይሄኛው ግራፍ መቼ ነው እዚህ ጋር ወይም የክሎዙን ታች የሚያደርገው? ዜሮ አማውንት ኦፍ ሱገር ወይም ሱገራችን በኪሎ ግራም ዜሮ ከሆነ ሙሉ እዚህ ጋር ይመጣና ይሄኛው ታች ያደርገዋል። ግን አሁን የሱገራችን ኪሎ ግራም ስንት ነው? 6 ስለሆነ ይሄኛው ግራፍ እዚህ ጋር የኔክስ አክሲስን ታች ያደርገው ማለት ነው። እዚህ ጋር ነው
የሚመረተው። ሶ ግራፋችን ይህን ይመስላል። ስለዚህ እዚህ ከርቡ ላይን ላይ ፒፒኤፍ ላይ የምናመርት ከሆነ በዚህ ላይን ምንድን ነው አቴኔብል ኤንድ ኤፊሽንት ነን ማለት ነው። እዚህ ጋር አቴኔብል ኤንድ ኤፊሽንት ከርቡ ጋር የምናመርት ከሆነ እዚህ ጋር ሰምዌር የምናመርት ከሆነ አቴኔብል ነው ይቻላል። በት ኢንኤፊሽንት ነው ውጤታማ አይደለም። ይህን ኤፊሽንት ማለት ነው። እዚህ ጋር ሰምዌር ኢንሳይድ ዘ ፒፒኤፍ የምናመርት አውትሳይድ ዘ ፒፒኤፍ የምናመርት ከሆነ ግን ኤፊሽንት እንሆናለን። ኤፊሽንት ነው ውጤታማ ነው። በት አን አቴኔብል የማይቻል ነው። ምክንያቱም አቅማችን ጋር ይደርስ አን አቴኔብል። ስለዚህ ፒፒኤፍን በዚህ መልክ መሳል እንችላለን ማለት ነው። ቴብሉ ከተሰጠን የሁለቶቹ ኮምቢኔሽን ፒፒኤፋችን በዚህ መልክ መሳል እንችላለን ማለት ነው። ቴንኪው